ይሄንን ጥያቄ ከማብራሪያ ጋር ለመመለስ እሞክራለሁ። ፌስቡክ ዩቲዩብ እና ቴሌግራም ላይ በመቀላቀል ተጨማሪ መረጃዎችን ማግኘት ትችላላችሁ እኔንም ማበረታታት ትችላላችሁ ማለት ነው። which one of the following condition is the primary cause of metabolic acidosis ነው የሚለው ጥያቄው። ከተሰጡን አማራጮች መካከል ሜታቦሊክ አሲዶሲስ ዋና መንስኤ ሊሆን የሚችለው የትኛው ነው ይላል። ላይ የተቀመጡ አማራጭ ታኪፒኒያ ነው የሚለው። ተነፋፈሳችን በጣም በጨመረ ጊዜ ካርቦን ዳይኦክሳይድ በብዛት ሰውነታችን ውስጥ እያስወገድን ነው ማለት ነው። እሱ ደግሞ ሊያመጣ የሚችለው ሪስፓራቶሪ አልካሎሲስ ነው የሚሆነው። ስለዚህ ጥያቄው ላይ ሜታቦሊክ አሲዶሲስ ስለሚል ይሄ መልስ አይሆንም ማለት ነው። ሁለተኛው ቢ ላይ ስንሄድ ዳዩሬቲክስ ይላል። ዳዩሬቲክስ ማለት ሰውነታችን ውስጥ የተከማቸን ፈሳሽና ጨውን ለማስወገድ የሚታዘዝ መድኃኒት ነው። እንግዲህ እርግጠኛ ሆኖ እንዲህ ነው ብሎ ምክንያቱን ማብራራት ባይቻልም ሜታቦሊክ አሲዶሲስ ሳይሆን ሊያመጣ የሚችለው እንኳን ዝንባሌው ደግሞ ፕሮባቢሊቲ ሊኖረው የሚችለው አልካሎሲስ ነው። ስለዚህ መልስ አይሆንም ማለት ነው። ሲ ላይ ስንሄድ ዲሃሪያ ይላል ወይ ደግሞ ተቅማጥ ማለት ነው። መልስ የሚሆነው ይሄ ነው። እንግዲህ ተቅማጥ አለ ማለት ከተቅማጡ ጋር አብሮ ሊወጣ የሚችለው ባይካርቦኔት ነው። ሰውነታችን ውስጥ ደግሞ ባይካርቦኔት የሰውነታችን አሲዲቲና ቤዝነት የሚቆጣጠር እሱ ስለሆነ ባይካርቦኔት ከወጣ ሜታቦሊክ አሲዶሲስ የመፈጠር እድል ይኖረዋል ማለት ነው። ዲ ላይ ስንሄድ ቮሚቲንግ ወይ ደግሞ ትውኪያ ወይ ማስመለስ የምንለው ማለት ነው። እንግዲህ አንድ ሰው አስታወከው ማለት ጨጓራ ላይ ወይ ስቶማክ ላይ ያለው ኮንቴንት ነው በኢሶፋገስ ተመልሶ ወደ ላይ የሚወጣው። ያ ማለት ጨጓራ ላይ ደግሞ ሃይድሮክሎሪክ አሲድ ነው ያለው። ስለዚህ ሃይድሮክሎሪክ አሲድ ነው አብሮ ከስቶማክ ካለው ኮንቴንት ጋር የሚመጣው። ሃይድሮክሎሪክ አሲድ ከወጣ ሊሆን የሚችለው ሜታቦሊክ አልካሎሲስ ነው ማለት ነው የሚያስከትለው። ስለዚህ ጥያቄው ሜታቦሊክ አሲዶሲስ የሚያመጣው ስለሚል መልሱ ሲ ዲሃሪያ ይሆናል ማለት ነው።